ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ ከዘመናት በፊት የነበርክ በዘመናት መካከል ያለ ዘመናትን አሳልፈህ የምትኖር ቅዱስ አምላክ እግዚአብሔር ሆይ በዚህ በቅድስናው ስፍራ ስለጠራህን ስለሰበሰብከን ክብር፣ ምስጋና፣ አምልኮ፣ ስግደት ላንተ ይሁን። ጌታ እግዚአብሔር ሆይ በዚህ በቅድስናው ስፍራ ቆመን እኔ ባሪያህ ቆሜ እንድማር በዚህ ያሉ ልጆችህ ቆመው ባሉበት ሕይወት የሆነውን ቃል እንድታስተምረን ፈቃድ ይሁንልን። ክቡር አባታችን መላከ ሰላም መምህር ጌታነህ እንዳለ የዚህ ታላቅ ቤተ መቅደስ አስተዳዳሪ የሁላችን አባት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ለመንግስቱ ምሳሌ ያደረጋችሁ ሕፃናት ጭምር በክርስቶስ ፍጹም የሰላምታ ቃል እንደምን ሰነበታችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ ክብሩንም እንድንወርስ የረዳን ያገዘን የሚጠብቀን አምላካችን ለስም አጠራሩ ክብር ምስጋና ይግባው። የእናቱ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃ የቅዱሳን መላእክት የቅዱሳን ጻድቃን በዛሬው ዕለት የምናስበው የሰማዕቱ የቅዱስ ጊዮርጊስ ምልጃው ጠብቆቱ አይለየን። ማርያም ድንግል ጸልይ 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 ድንግል ለመላው ዓለም ማርያም ድንግል ጸልይ 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 ድንግል ለመላው ዓለም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም ጸልይ ድንግል ማርያም ለመላው ዓለም ጸልይ ድንግል ማርያም ለመላው ዓለም የምሕረት ቃል ኪዳን ገብቶልሻልና ካንቺ ተወለደው መድኃኔ ዓለም ቃል እንደገባለት ቀድሞ ለአዳም ቃል እንደገባለት ቀድሞ ለአዳም ተሰቅሎ ያድነው ዘንድ በፍቅሩ ፍጹም ተሰቅሎ ያድነው ዘንድ በፍቅሩ ፍጹም ማርያም ድንግል
የሙሴ ጽላት ነሽ የአዳም ተስፋው የሙሴ ጽላት ነሽ የአዳም ተስፋው ከገነት በወጣ ጊዜ ዞሮ መግቢያው ማርያም ድንግል ጸልይ 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 ድንግል ለመላው ዓለም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም ጸልይ ድንግል ማርያም ለመላው ዓለም በስድስተኛ ወር ወደ አንቺ ተልኮ እንዳመሰገነሽ ገብርኤል በቃሉ ያመሰግኖሻል ትውልዶ በሙሉ ያመሰግኖሻል ትውልዶ በሙሉ እንደተጻፈ በወንጌሉ ብፅዕት እያሉ ማርያም ድንግል ጸልይ 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 ድንግል ለመላው ዓለም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም ጸልይ ድንግል ማርያም ለመላው ዓለም የነቢያት ትንቢት የቅዱሳን ተስፋ ያቺ የጽድቅ በር እስክሄድ ያያት የአሮን በትር ነሽ ዕፀ መድኃኒት የአሮን በትር ነሽ ዕፀ መድኃኒት አማልጅኝ ኪዳነ ምሕረት ዳግመኛ እንዳልሞት አማልጅኝ ኪዳነ ምሕረት ዳግመኛ እንዳልሞት ማርያም ድንግል ጸልይ 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 ድንግል ለመላው ዓለም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም ጸልይ ድንግል ማርያም ለመላው ዓለም ጸልይ ድንግል ማርያም ለመላው ዓለም። ዝማሬያችንን ይቀበልልን። እመቤታችን በምልጃዋ ለመላው ዓለም ጸሎቷ፣ ምልጃዋ፣ እናትነቷ አይለየን፣ ለሁላችንም ትቆምልን። እንደ እግዚአብሔር ፈቃድ ባሉን ለጥቂት ደቂቃ የምንቆይበት የዛሬው ሰንበት ሁላችን እንደምናውቀው በዚህ የዐቢይ ጾም ሁለተኛው ሰንበት ቅድስት በመባል የተሰየመው ቅዱስ ያሬድ ስያሜውን የሰጠው ሲሆን ያለፈው ሳምንት ዘወረደ ብለን እንደጀመርን ቅድስትን ምኩራብንና መጻጉዕ እንዲሁም ደብረ ዘይትን
ገብርኄርንና ኒቆዲሞስን እነዚህን 8ቱን ዕለታት ቅዱስ ያሬድ ስያሜያቸውን ሰጥቷቸዋል። ዛሬ ቅዱስ ያሬድ ከዘመረው ዝማሬ መካከል በሌሊት ሊቃውንቱ ሲያደርሱት የነበረው ግናዩ ለእግዚአብሔር ወፀውኡ ስሞ ወንግርዎሙ ለአሕዛብ ምግባሮ ሀቡ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ ኢያማስኖ ወኢይረክቦ ሰራቄ ድለዋኒክሙ ንበሩ ዘበላይሉ ሀብልዩ ሀበሃሎ ክርስቶስ ይላል። ለእግዚአብሔር ተገዙ፣ ስሙንም ስራውንም ስሙን ጥሩ፣ ስራውንም ለአሕዛብ ንገሩ። ለስሙ ምስጋና አቅርቡ ስጡ፣ ሰንበትን አክብሩ፣ እውነትንም አድርጉ። ብል የማያበላሸው ሌባ የማይሸሽገው በሰማያት ያለ መዝገብ ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ። ክርስቶስ ወዳለበት ወደ ላይ አስቡ እያለ ዘምሯል። ክርስቶስ ወዳለበት ወደ ላይ አስቡ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር የነበረውን ለእኛ የማዳን ሥራ እስከ መስቀል ከመስቀልም አርፎ እስከ ትንሣኤ ሞትን ድል አድርጎ ካለቀ በኋላ እኔ እሄዳለሁ ስፍራ አዘጋጅላችኋለሁ ብሏል። እርሱ ባለበት ክርስቶስ ባለበት በዛ ሐሳባችን ሊሆን ያስፈልጋል። ምድራዊ ሐሳብ ላይኖረን የሚኖረን ሐሳብ ሰማያዊ እንደሚሆን በዚህ መዝገብ በሚጠፋበት በሰማያት ደግሞ መዝገቡ በማይጠፋበት በዛ ስፍራ በዛ አስቡ፣ ተዘጋጅታችሁ ቆዩ ይለናል ቅዱስ ያሬድ። እንዲሁ የዚህ ዕለተ ሰንበት ስያሜ ቅድስት በሚባለው በቅድስና የከበሩ ዕለት በቅድስና የከበሩ ቅዱሳን ቦታ በቅድስና የከበሩ ቅዱሳን ሰዎች ቅዱስ እግዚአብሔር በዚህ በቅድስናው ስፍራ ያከበራቸውን የምናወሳበት ቅድስናችንን የምናከብርበት ዕለት ነው። ቅዱስ ማለት የተለየ የነጻ የተመሰገነ የሚል ትርጓሜ በግዕዙ ግስ ሲኖረው እኛ ይህንን ቅድስት የተባለበት ዕለተ ሰንበት ለእግዚአብሔር የተለየች ዕለት እግዚአብሔር አምላካችን አንድያ ልጁ ኢየሱስ ክርስቶስን ወደዚህ ምድር በላከው ጊዜ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በመጣ ጊዜ እኛን ሊያድነን ይህንን ምድር መጀመሪያ ከማስተማሩ በፊት በጾም ነው የጀመረው። ጾምን ቀድሶ ነው የሰጠን። ይህ 40 ቀንና 40 ሌሊት የተጾመው ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾምን ቀድሶ አብነት ለኛ የሆነ ራሱ ጌታችን አምላካችን ኢየሱስ ክርስቶስ ጾምን ቀድሶ ነው። ቅድስናን በሁለት ከፍለን ስንመለከት ቅድስና ለእግዚአብሔር እግዚአብሔር ቅድስና የባህሪ ገንዘቡ ነው። እግዚአብሔር ቅድስና ከሰዎች የተሰጠው አይደለም። የእግዚአብሔር ቅድስና ጾሞ ጸልዮ ወጥቶ ወርዶ ያገኘው አይደለም። በባህሪው ቅዱስ ነው እግዚአብሔር። ቅዱሱ እግዚአብሔር እኛን ሊቀድሰን ቅዱሳንን ያከበረ እግዚአብሔር እኛን ሊቀድሰን በቅድስት በዚህ ጾም የጾመ 40ው የመጀመሪያው ዕለት የሚጀመርበት ዕለት በመሆኑ ቅድስት ተብሏል። በዚህ ዕለት ሰንበትን ቀድሷል ቅዱሱ እግዚአብሔር። በዚህ በዘጸአት ምዕራፍ 15 ቁጥር 11 ላይ ሊቀ ነቢያት ሙሴ ሲናገር አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ይላል ሊቀ ነቢያት ሙሴ። እግዚአብሔር በቅድስና የከበረ እንደሆነ ቅድስናው የባህሪው እንደሆነ ማንም ለቅድስናው አስገኝ እንደሌለው እርሱ ቅዱሳንን ያከብራል።
እሱ ሁላችንን ይቀድሳል እንጂ የእግዚአብሔር ቅድስና የባህሪው ነው። እግዚአብሔር ቅዱስ እንደሆነ ነቢይት ሐና ስትዘምር በዚህ በአንደኛ ሳሙኤል በምዕራፍ 2 ቁጥር 1 ላይ እንዲህ ያለች ታመሰግናለች። እንደ እግዚአብሔር ያለ ቅዱስ ማን ነው? እግዚአብሔር ቅዱስ እንደሆነ እንደ እግዚአብሔር ቅዱስ እንደሌለ እግዚአብሔር ቅድስናው የባህሪው እንደሆነ በቅዱሳን መጻሕፍት ተዘግቧል። እግዚአብሔር ቅዱስ ብቻ ሳይሆን ስሙ ቅዱስ ነው። በዚህ በዳዊት መዝሙር በመዝሙር 110 ቁጥር 9 ላይ ስሙ የተፈራ የተቀደሰ ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርን ሲያመሰግነው። ስሙ የተፈራ የተቀደሰ ነው። የማን ስም? የእግዚአብሔር ስም። የተቀደሰው የእግዚአብሔር ስም እኛን ይቀድሰናል። ይህ ብቻ አይደለም። እመቤታችን ቅድስተ ቅዱሳን ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስን ስሙ ቅዱስ ነው፣ ለሚፈሩት ምሕረቱ ለልጅ ልጅ ነው ብላለች። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 50 ላይ ስሙ ቅዱስ ነው ብላ መስግናለች። የእግዚአብሔር ስሙ ቅዱስ ነው። የእግዚአብሔር ቃሉ ቅዱስ ነው። በዚህ በማርቆስ ወንጌል በምዕራፍ 16 ቁጥር 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ባስተማረበት ወቅት እንዲህ ይላል ቅዱስ ማርቆስ ይህንን ወንጌል ሲጽፍልን፣ ኢየሱስ ራሱ ለዘላለም ድህነት የሚሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ እስከ ዓለም ዳርቻ ድረስ በእጃቸው ላከው ይላል። ይህ ቅዱስ ቃል ይህ ቅዱስ የእግዚአብሔር ቃል ከዓለም ዳርቻ እስከ ዓለም ዳርቻ ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ እንዲደርስ እግዚአብሔር በሐዋርያቱ ልኳል። ያ ቅዱስ ቃል ዛሬ በመካከላችን አለ። ያ በመካከላችን ያለው ደግሞ ቅዱስ ቃል ያጽናናል፣ እረፍት ይሆናል፣ የልቦናችንን ጥያቄ ይመልሳል፣ ስብራታችንን ይጠግናል፣ የዓይናችንን እንባ ያብሳል። ቅዱሱ ቃል የማን ቃል? የእግዚአብሔር ቃል። ቅዱሱ የእግዚአብሔር ቃል ሁላችንን ይጠግነናል። ይህ የእግዚአብሔር ቅዱስ ቃል ሁላችንን የሚያሳርፍ ነው። ሰዎች እንደሚያሳርፉን አይደለም። የእግዚአብሔር ቃል እረፍት ነው። ተጨንቃችሁ መታችሁ በዚህ ቦታ ጭንቀታችሁን ለእግዚአብሔር ሰጥታችሁ ሂዱ፣ ታርፉበታላችሁ። በዚህ ስፍራ አልቅሳችሁ ሂዱ፣ ቅዱሱ እግዚአብሔር ቃሉ ይፈውሳል። ቅዱሱ እግዚአብሔር ለእኛ ከዓይን ጥቅሻ ይደርስልናል። ይህ ቅዱሱ እግዚአብሔር በመካከላችን ደግሞ ቃሉን አኖሯል። በዚህ ስፍራ ቃሉ ይነገራል። የእግዚአብሔር ቃል የሚነገርበት ትልቁ ስፍራ ይህ ስፍራ ነው። የእግዚአብሔር ልጆች ሁላችን ለቅዱስ ቃሉ ምን ያህል ቦታ እንሰጣለን? በጆሮአችን መስማት፣ በአንደበታችን የከንፈር አስተዋጽኦ ማድረግ ነው። ወደ ልባችን ገብቷል። ቃሉ ወደ ልባችን ከገባ በሕይወት ነው የምንኖረው። አድርጉ የተባልነውን ነው የምናደርገው። በሕይወት ኑሩ ከተባልን እንደ ቃሉ እንኖራለን። የእግዚአብሔር ቃል ፍጹም ስለሆነ፣ የእግዚአብሔር ቃል የሚለወጥ ስላልሆነ፣ የእግዚአብሔር ቃል የሚያዘንን እንድንኖር እግዚአብሔር ይርዳን። የእግዚአብሔር ልጆች ቅድስና የእግዚአብሔርን ካየን፣ ስሙን ካየን፣ ቃሉ ቅዱስ ከሆነ እግዚአብሔር ቅዱሱን ቦታ እንዴት እንደቀደሰው በሰንበተ ክርስቲያንን እንዴት እንደቀደሳ ባጭሩ እንመለከታለን። በዚህ በዕለታት መካከል ከምናከብራቸው ከብሉይ ኪዳን ከተቀደሱት ቀናቶች ቀዳሚት ሰንበት እግዚአብሔር አምላካችን 6 ቀን ፍጥረታትን ፈጥሮ በስድስተኛው ቀን ሰውን በአርአያው በምሳሌው አክብሮ ፈጥሮ በሰባተኛው ቀን ያረፈበት ቀን ነው። ይህ በብሉይ ኪዳን ያለችው ቀዳሚት ሰንበት የምናከብራት ናት። በሐዲስ ኪዳን ያለችው ቅድስቲቷ ዕለተ ሰንበት ሞታችን ድል የተነሳበት፣ ትንሣኤውን ያገኘንበት፣ በእግዚአብሔር ልጅነታችን የከበርንበት፣ እግዚአብሔር አምላካችን ልጁ ኢየሱስ ክርስቶስን ልኮ ጌታችን ኢየሱስ ክርስቶስን በመስቀል ሞትን ድል ነስቶ በሦስተኛው ቀን የተነሳባት ዕለት ይህች ዕለተ ሰንበት ናት።
አምላካችን እግዚአብሔር ይህችን ዕለት ቀድሷታል። ይህችን ዕለት ባርኳታል። ቅዱስ አትናቴዎስ በቅዳሴው ስለዚህ ሰንበት ሲናገር ኑ ከፍ ከፍ እናድርጋት፣ ኑ እናክብራት፣ የበዓላት ሁሉ ዕለተ ሰንበት እንደሆነች ዕለተ ሰንበትን እንድናከብር ዕለተ ሰንበትን እንድንዋጅ በዕለተ ሰንበት በዚህ ቅድስናው ስፍራ ተገኝተን ሥጋው ደሙን እንድንበላ ደሙን እንድንጠጣ ቅዱስ ቃሉን እንድንማር እንድንለወጥበት እንድናርፍበት የእመቤታችን ተአምሯን እንድንሰማ ይቺ ዕለት የተቀደሰች ዕለት ናት። ዕለቷ ብቻ አይደለችም። ይህ ስፍራ የተቀደሰ ስፍራ ነው። በዚህ ስፍራ እግዚአብሔር ዕጣኑን መሥዋዕቱን ይቀበላል። የእኛን ጸሎት ይቀበላል። ቅዱስ ሥጋው ይፈተትበታል። ክቡር ደሙ ለእኛ ይዘጋጅበታል። እኛ ሕይወት እናገኝበታለን። በዚህ ስፍራ በዚህ ዕለት እግዚአብሔር ከቀደሳቸው ዕለታትና ከቀደሳቸው ቦታዎች መካከል ተገኝተን እኛም ቅድስናችንን እንድናከብር ያስፈልጋል። እግዚአብሔር የተናገረን የእኛን ቅድስና እንድንጠብቅ ስለሆነ ነው። ሁለተኛው ቅድስት ቤተ ክርስቲያን በየቅዱሳን መካናት እንዴት እንደከበሩ የእግዚአብሔር ስም እንደተጠራባቸው የእግዚአብሔር ቃል እንደፈሰሰባቸው የእግዚአብሔር ወልድ ኢየሱስ ክርስቶስ ቅዱስ ሥጋው እንደሚፈተትባቸው በዚህ አማናዊው ሥጋ ለምእመናን እንደሚቀርብበት በዚህ ድህነት እንደሚገኝበት እንረዳለን። ቅዱስ ዳዊት ስለዚህ ስፍራ ሲናገር በመዝሙር 137 ላይ በመላእክት ፊት እዘምርልሃለሁ፣ በቅዱስ መቅደስ እሰግዳለሁ ይላል። በዚህ ስፍራ ለእግዚአብሔር እንሰግዳለን። በዚህ ስፍራ እግዚአብሔርን እናመልካለን። በዚህ በቅድስናው ስፍራ ለእግዚአብሔር እንለያለን። በቃሉ እግዚአብሔር ያሳርፈናል። እግዚአብሔር ለሕይወታችን የሚረባንን ነገር በዚህ ስፍራ እንማርበታለን። አልፎም ተርፎ ለሕይወት የሚገነባንን ቃል ብቻ ሳይሆን ሕይወታችን በዚህ እንዲቀጥል እንማርበታለን። ስለዚህ እግዚአብሔር ልጆች እግዚአብሔር የቀደሳቸውን ዕለታት እግዚአብሔር የቀደሰውን ቦታ እግዚአብሔር የቀደሰውን ሕይወታችንን ተመልክተን በቅድስናው ልንኖር ያስፈልጋል። እኔ ቅዱስ ነኝና እናንተም በኑሯችሁ ቅዱሳን ሁኑ ይለናል አምላካችን። እኛ በኑሯችን በዕለት ተዕለት ሕይወታችን ከሰዎች ጋር ባለን ሕይወት ፍቅራችን ከሰዎች ጋር ያለንን በማብዛት ቂምን፣ በቀልን፣ ቅናትን ከሕይወት ማውጣት፣ ሐሜትን ማራቅ፣ የእግዚአብሔርን ትእዛዝ መፈጸም፣ ጾማችን እውነተኛ እንዲሆን ጾማችን ዋጋ እንዲኖረው በእግዚአብሔር ፊት ተንበርክከን መጸለይ፣ ከጸሎት ጋር መስገድ፣ ከስግደታችን ጋር ምጽዋትን ማውጣት፣ ከምጽዋታችን ጋር ፍቅር ሊኖረን ያስፈልጋል። እነዚህ ሁሉ በፍቅር ሊሆኑ ያስፈልጋሉ። ሰው ከባልንጀራው ተቀያይሞ በዚህ ስፍራ ጸሎት ቢያደርግ ተሰሚነት የለውም። አስቀድሞ ከባልንጀራው ሄዶ ይቅርታ ማውረድ አለበት። አስቀድመ ከባልንጀራ ጋር ሄደ ያለህን አውርድ ነው የሚለው የእግዚአብሔር ቃል። የእግዚአብሔር ልጆች ከቂም፣ ከሐሜት፣ ከቅናት፣ ከልዩነት እግዚአብሔርን ከማያስደስቱ ነገሮች ርቀን ነው በዚህ ስፍራ መምጣት ያለብን። እርሱ እንዲቀድሰን እግዚአብሔር ንጹሕ ባህሪ ስለሆነ በንጹሕ ቦታ መግባት ስላለበት በሐሜት በልቦና ውስጥ ማደር ስለሌለበት፣ ስለዚህ የእግዚአብሔር ልጆች የእኛ ቅድስና በተግባር ሊታይ ያስፈልጋል። ይህ የዛሬው ዕለተ ሰንበት ወንጌል የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ስትጦሙ እንደ ግብዞች አትጠውልጉ ይላል። ጾመኛ ለመምሰል የሚያሳዩ ሰዎች ጾመኝነታቸውን ለሰዎች የሚያሳዩ የሚናገሩ እነርሱ ዋጋቸውን በዚህ ምድር አግኝተዋል። አንተ ግን ስትጾም በስውር የሚያይ አምላክ አለና በግልጽ ያስረክብሃል። የእኛ ጾማችን በስውር ለእግዚአብሔር ይቀርባል። እርሱ በግልጥ ዋጋችንን ይከፍለናል። እግዚአብሔር አምላካችን ዋጋችንን ሰጪ እሱ ነው። እኛ ግን በምድር ዋጋ እየፈለግን ከሆነ ተሳስተናል። ቅድስናችንን እያጣን ነው ያለነውና ጾማችንን አክብረን በዚህ ጾም ከሚበሉ ነገሮች ብቻ ሳይሆን የምንከለከለው ቅዱስ ያሬድ እንደተናገረው ዓይን ይጹም
ጆሮ ይጹም፣ አንደበት ይጹም ብሏል ቅዱስ ያሬድ። አንደበታችን ክፉ የሚናገር ከሆነ ምግቡን ተከልክለን፣ ጆሮቻችን መልካም ያልሆኑትን ነገሮች የሚሰማ ከሆነ ምግቡን ተከልክለን፣ ዓይኖቻችን ወደ ኃጢአት ስፍራ የሚሄዱ ከሆነ ምግቡን ተከልክለን ዋጋ የለንም። የእግዚአብሔር ልጆች ዋጋችን ፍጹም የሚሆነው ስጋን የሚገነባውን ምግብ እንደተውነው ሁሉ ነፍስን የሚያቆሽሸውን ኃጢአት ደግሞ መለየት፣ ከሐሜት እግዚአብሔር ከማይከብርበት ስፍራ፣ ሐሜት ከሚበዛበት ስፍራ፣ ዳንኪራ ጭፈራ ከሚበዛበት ስፍራ፣ ዓለማዊነት ከሚበዛበት ስፍራ ከዛ ስፍራ ተቆጥበን በጾማችን ሕይወት አግኝተንበት ቅድስናችንን አክብረን ለመንግስቱ ኋላም በቅዱሳኑ ኅብረት አብረን ቅዱስን አምላካችንን እንድናከብር እግዚአብሔር ይርዳን። የተማርነው ትምህርት 30፣ 60፣ 100 ያማረ የሕይወት ፍሬ እንዲያፈራ እግዚአብሔር መንፈስ ቅዱስ ፈቃድ ይሆንልን። አምነው ነበር ካዱ፣ ቆርበው ነበር አፈረሱ፣ ተሰብስበው ነበር ተበተኑ ከመባል መድኃኔዓለም ይሰውረን። በተማርነው ትምህርት እንድንጸና እግዚአብሔር መንፈስ ቅዱስ ያግዘን። ወስብሐት ለእግዚአብሔር።